በርካታ ሰው ምእመኑ ማለት ነው እየወጣ ወደ ሌላ ቤተ እምነት እየሄደ ነው። እኔን መሰለ የዋህና ደግ ሕዝብ እንጀራ በመገበህ ባለበሰህ እንዴት ተረት መግቧል ቁጭ አድርገህ። ኢየሱስ ያድናል፣ ብቻውን ያድናል። ይህንን እመኑ ነው። ይህንን መጽሐፍ ቅዱስ ሰው ቢያነበው ኖሮ እዚያ መድረክ ላይ የሚቆሙትን በሙሉ ውረዱ እንዳናያችሁ ነበር የሚለው። ሰው ወንጌል እንደማያነብ 100% ያውቃሉ አገልጋዮች። የኢትዮጵያ ኦርቶዶክስ ሃይማኖት ሆኖ እየቀጠለ ያለው በህዝቡ ጸሎት ነው። ልንገርህ፣ በተለይም ከኦርቶዶክስ ጋር ተያይዞ ሲጀመር ወንጌል አይደለም ይሄ። እንኳን ልብሱን ገና ሰውን እኮ ልናስወጣ ነው ገና። እንግዲህ ፕሮግራማችን ላይ ስለተጋበዙ እንግዳችን ሆነው ስለመጡ ከልብ አመሰግናለሁ። እስቲ ራስዎትን ያስተዋውቁና ፕሮግራማችንን እንጀምር። ስሜ ቆሞስ አባ ተዋሕዶ ሃይማኖት እባላለሁ። ምናልባት ሰሞኑን እየተነሳ ባለ ጉዳይ ብንጀምር ደስ ይለኛል። በተለይም ከኦርቶዶክስ ጋር ተያይዞ ኦርቶዶክስ ድንጋይ የምትወረውር ወይም ደግሞ ሌላም ጥቃቶችን የምታደርስ ናት እያሉ ይነሳል ሶሻል ሚዲያው ላይ። እንግዲህ የሁለት ወገን ጦርነት ነው። እውነት ነው ወይ? ኦርቶዶክስ በዚህ አይነት መልኩ ትታያለች ወይ? እንግዲህ ያው እኔም እንዳንተ ነው የምሰማው፣ በብዙ ሚዲያ እንደዚያ ሲባል እሰማለሁ። እኔ ያው ወንጌል ረጅም ዓመት አገልግያለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን ውስጥ ብዙ ዓመት አገልግያለሁ። በሰዎች ላይ የደረሰው ደርሷል የሚባለው ድብደባ ወይም ድንጋይ ወርወራ እኔ ጋር አልደረሰም። ምንም አይነት ጥቃት አልደረሰብኝም። እንዲህ በግል መጥቶም ይሁን ወይም በርቀቱ ነው ድንጋይ የወረወረብኝ ማንም ሰው የለም። ምክንያቱም ያው እኔ ማውቀውን ነው የምናገረው። ስለዚህ ወንጌል ስሰብክ ምናልባት ዝም ብሎ በጉሩፕ ሆኖ ወይም በሰፈር ውስጥ ሆኖ ሊያድሙ ይችላሉ። ማደም እዛ መድረክ ላይ እንዳትቆም በዛው እንዳትቀጥል አሳድመው ደብዳቤ አጽፈው ሊያስከለክሉ ይችላሉ። ለምሳሌ እኔ ምንድን ያደረጉኝ ረጅም ዓመታት ካገለገሉ ከሰበኩ በኋላ ከዚህ በኋላ በቃ መታገድ አለበት፣ መከልከል አለበት፣ ከማንኛውም ደሞዝና ስራ መከልከል አለበት፣ የትም ደብር ተቀይሮ እንዳይሰራ። ምክንያቱ ምንድነው? መናፍቅ ነው። የሚያስተምረው ትምህርት በሙሉ የፕሮቴስታንት አይነት ትምህርት ነው ብለው ነው ደብዳቤ የጻፉልኝ። ከዚያ ውጭ ግን ይሄ ድንጋይ መወርወር ለመደብደብ እንደሱ አላጋጠመኝም። እግዚአብሔር ጠብቆኛል ማለት ነው። ቤተ ክርስቲያኗ በዚህ አይነት ለወንጌል ጉዞ በሚመስል ለሚሄዱ እንደዚህ አይነት ጥቃት ታደርጋለች ወይ? ቤተ ክርስቲያኗ እንግዲህ ወንጌልን ስትሰብክ ለምን የቅዱሳን አማላጅነት አብራችሁ አሰብኩም? የጻድቃን የሰማዕታትን የቅድስት ድንግል ማርያምንም አማላጅነት ቃል ኪዳናቸውን ከወንጌል ጋር ለምን አብራችሁ አሰብኩም የሚል አቋም አለ። አዎ ይህንን በደንብ ይነገር። ወንጌል መስበክ ጥሩ ነው፣ ግን ቅድስት ድንግል ማርያም እንደምታማልድ ለምን አትናገሩም? አንድም ቀን ታማልዳለች ብለው ሰብከው አያውቁም የሚሉ ሰዎች አሉ እና ይከታተሉሃል። በየትኛውም ሰዓት ላይ ስለ ቅድስት ድንግል ማርያም አማላጅነት ካልተናገርህ በዚህ ሊይዙ ይችላሉ። መናገር አለብህ፣ ሳትወድ በግድ መናገር አለብህ። እሱ ካልሆነ ትምህርቱ ሙሉ አይሆንም ነው የሚሉት። የእሷ አማላጅነት ካልተነገረ ትምህርቱ ሙሉ አይደለም ወይም ወንጌሉ ሙሉ አይደለም እሷ ከሌለችበት ነው የሚባለው። በመጽሐፍ ቅዱስ ደግሞ ስታይ ደግሞ የእግዚአብሔር ቃል የሚለው ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ብቻ ነው እንድትናገር የሚያዘው። አዎ ይህን ነው የማውቀው። ያው ምናልባት ከዚሁ ጋር ማንሳት ካለብን ከኦርቶዶክስ ቤተክርስቲያን የወጡ አባቶችም ወይም ወንድሞች ልንል እንችላለን ኦርቶዶክስን በመንቀፍ
ስራ የሰሩ የሚመስላቸው መሬት ላይ ያለውን ነገር ስናወራ እንደዚህ አይነት ነገሮች ይታያሉ። ኦርቶዶክስን በመስደብ ኦርቶዶክስ ይሄ ነገሯ ልክ አይደለም በማለት ግን በማንቋሸሽ እንደው ምናልባት ቃላቱን ካላጋነንኩት ልክ ነው ወይ? አሁን በማንቋሸሽ ሰው አይለወጥም፣ በመስደብም ሰው አይለወጥም፣ ልቡንም አይከፍትም። ሁል ጊዜ የሰውን ልብ የሚከፍት መንፈስ ቅዱስና የእግዚአብሔር ቃል ነው። በስጋ ተነሳስተህ የምትሰብከውም ስብከት ሰውን አይለውጥም። በስጋ ተነሳስተህ የምትናገረው ንግግር የትኛውንም ሰው አይለውጥም። ያው ጥላቻ ነው የሚያተርፈው። በመንፈስ ቅዱስ ቃሉን ስትናገር የሰዎች ልብ ይከፈታል። ሰዎች ወደ መዳን፣ ወደ ብርሃን፣ እግዚአብሔርን ወደ መፈለግ ይመጣሉ። በማንቋሸሽ፣ በመስደብ፣ በመተቸት ሰው አይለወጥም። ሲጀመር ወንጌል አይደለም ይሄ። ወንጌል ማለት ሌላ ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ስለ ኃጢአታችን እንደሞተ እንደተቀበረ በሶስተኛውም ቀን ከሙታን እንደተነሳ የተነሳበትን ምክንያት የተሰቀለበትን ምክንያት ለሕዝቡ በመናገር ነው። ምክንያቱም እናንተ ምስክሮች ናችሁ የተባለው እውነተኛ ምስክር ሆኖ መገለጥ ነው። አሁን በስድብ ሰው አይለወጥም። ትክክል። ይህ ነገር የሚያደርጉ ካሉ ምናልባት እግዚአብሔር አምላክ ያው ምሕረት አድርጎ በትክክል ወንጌልን ሰብከው ሕዝቡ ወደ መዳን እንዲመጣ ማድረግ ይችላሉ እንጂ በማንቋሸሽ ሰው አይመጣም። እርስዎ ከኦርቶዶክስ ቤተክርስቲያን እንዴት ወጡ? እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣሁበት ምክንያት ያው ከዚህ በፊትም ተናግሬዋለሁ በሌላ ሚዲያ ላይ በወንጌል ምክንያት ነው። ምንድነው? ወንጌልን ስሰብክ መናፍቅ ነህ ብለው ደብዳቤ ጻፉብኝ። ከማንኛውም አይነት ስራና ደመወዝ፣ አስተምሮ፣ አገልግሎት አግደናል፣ ጉዳዮትን በቤተ ክህነቱ እንዲከታተሉ ብለው ደብዳቤ ጻፉልኝ። ከዛ በኋላ እኔም ወደዛ ሄጄ ደብዳቤ ይዤ ከልክለውኛል ብዬ ደብዳቤ አልጻፉም፣ አልጠየኩምም። በዚያው ቀረው ወጣ በቃ። ምክንያቱም ተመልሰህ ሌላ ቦታ ብትሄድም ያው ስለሚሆን በቃ ያላቸው አቋም ኢየሱስ ጌታ ነው ስትል መስማት የማይፈልጉት ነገር ድምፅ ነው። ኢየሱስ ጌታ ነው ለምን ትላለህ? ደብዳቤው ላይ ተጽፏል። ትምህርቱ ኢየሱስ ጌታ ነው፣ ኢየሱስ ያድናል ነው የሚለው። ስለ ቅድስት ድንግል ማርያም አማላጅነት አንድም ቀን ሰብኮ አያውቅም እያሉ ነው ደብዳቤ ጻፉልኝ። ታዲያ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው ያለው። እነሱም ደብዳቤ ሲጽፉልኝ ወንጌልን ስበኩ ለሕዝበ ክርስቲያን ነው ያሉት። እሱን ያደረግኩት መልሰው ደግሞ ደብዳቤ ጽፈው ከለከሉኝ። ስለዚህ የወጣሁበት ምክንያት በዚሁ ምክንያት ነው። በሰላም ደብዳቤ ጻፉልኝ፣ እኔም በሰላም ወጣሁ። በሰላም ወጥቼ ይኸው አሁን ወንጌል እየሰበኩ ነው በነጻነት። ኦርቶዶክስ ቤተ ክርስቲያን በዚህ ልክ እንደዚህ አይነት ጥቃት አታደርስም። ምክንያቱም በዚህ መልኩ ራሷን የቻለች ተቋም ስለሆነች ብለው የሚያነሱ ሰዎች አሉ። ጥቃት ደግሞ አድርሳለች ብለው የሚመጡ ሰዎች አሉ። ከዚህ ከሁለቱም አንጻር ነው። እርስዎ እንደ ቀደምት አባት ስለሆኑ እዛም ስለሚታወቁ ከዚህ አንጻር ነው ያነሳሁት። እንግዲህ ምን መሰለህ፣ ሁሉም ሰው ጥቃት አያደርስም። እዛ ውስጥ ያለ ሰው ሁሉ ጥቃት አያደርስም። እንግዲህ በርካታ ሚሊዮን ሕዝብ ነው ያለው። ሁሉ ሰው ድንጋይ አይወረውርም። ሁሉ ሰው አይጠላህም። ልንገርህ፣ እዚያ ውስጥ የተወሰኑ ሰዎች ናቸው የሚጠምዱህ። ግልጽ ነው። የተወሰኑ ሰዎች ነው የሚያድሙብህ። ሁሉ ሰው ወጥቶ ድንጋይ አይወረውርም። ሁሉ ሰው ክርስቶስን አያውቅም ማለት አይደለም። ሁሉ ሰው ክርስቶስን አይፈልግም ማለት አይደለም። በርካታ ሰው ክርስቶስን የሚያውቅ አብዛኛውን ሰው ማለት ይቻላል። አብዛኛውን ግን ምንድነው ያ ሁሉ ሰው አብዛኛውን ምለው ሰው ወጥቶ አይደግፍህም። በወንጌል ምክንያት ስትሰደድ ለምን እንደዚህ ይደረጋል ብሎ አይደግፍህም። ዝም ነው የሚለው።
አይደግፍህምም፣ አይቃወምህም። ስለዚህ የተወሰኑት ጥቂት የሆኑ ሰዎች ግን በእልከኝነት በቁጣ እውነተኛ መስለው እነሱ ለሃይማኖቱ እውነተኛ መስለው ምንም ኃጢአት እንደማይሰሩ ኃጢአት እንደሌለባቸው አስበው ነው ራሳቸውን የሚቀርቡት። ደግሞ ይሳካላቸዋል። ያሉት ነገር ተሳክቶ ሰዎቹ ወጥተው ተፈናቅለው ከስራ ተባረው ከዚህ ቀደም አይተዋል። ስለዚህ አሁንም ድጋሚ ያ ነገር እንደሚሰራላቸው ያውቃሉ። አብዛኛውን ግን በቅናት በመቀኝነት ነው የሚያባርሩህ። ግን ተሐድሶ ብለው ነው የሚያባርሩህ። አብዛኛውን በወንጌል የምትበልጣቸው ከሆነ ህዝብን በማስተማር የምትበልጣቸው ከሆነ ተደራጅተው ያባርሩሃል። ህዝቡ የሚሰማ ከሆነ ጆሮ የሚሰጥ ከሆነ ወዳው ያባርሩሃል። ግን ያ ጆሮ ሰጥቶ ሲሰማህ የነበረ ሰው ለምን አይልም፣ አይደግፍህም። አባረሯቸው እንዴ ጥሩ ነበር እኮ የሚሰብኩት የሚገርም ነው ብሎ ዝም። ግን በነገራችን ላይ ህዝቡ ያው እየወጣ ነው። ታውቃለህ አይደለ? በርካታ ሰው የሚመኑ ማለት ነው እየወጣ ወደ ሌላ ቤተ እምነት እየሄደ ነው። እዚያው ማቆየት አልተቻለም። ልክ አንዴ መንፈሳዊ አይኑ ከበራ ወጥቶ ነው የሚሄደው። አንድ ቀንም አያድርም። ኢየሱስ ብቻውን አዳኝ እንደሆነ ካወቀ የሚመኑ ወጥቶ ነው የሚሄደው። ካህኑስ አይወጣም። ወጥቶ ምን ይበላል? አስቸጋሪ ነው። የሚመኑ በራሱ የሚሰራ ነው፣ የሚነግድ ነው፣ ስራ ይኖረዋል፣ ችግር የለበትም። በራሱ ስለሚተዳደር ወጥቶ ሌላ ቦታ ሄዶ ያመልካል። ካህኑ ግን መርጌታው ግን ቢገባቸውም አይወጡምም፣ ደግሞም አይመሰክሩምም። ለምን? ደመወዛቸው እዛው ነው። ሌላ ቦታ ሄደው ወዛደር መሆን አይችሉም። በሆነ ሰው ስር ሆነው መገልገል አይችሉም። ረጅም ዓመት የደከሙበት ትምህርት እዛው ስለሆነ እውነቱ ገብቷቸው ግን ደብቀው ዝም ብለው እዛው ይኖራሉ። ህዝቡ ግን ከገባው አይውልም አያድርም ይሄዳል። እኔ ግን ወጥቻለሁ። እንዴት ወጡ? በቃ እኔ የእግዚአብሔር ጸጋ በዝቶልኝ ነው። እኔ እንግዲህ በእርግጥ እዛ ሆኜ በሰብክ ደስ ይለኝ ነበረ። አላስቀመጡኝም። እግዚአብሔር የባርካቸው ገፍተው በጌታ እጅ ጣሉኝ። እነሱ ባይገፉኝ ኖሮ አሁን የምሰብከውን ወንጌል አልሰብክም። በነፃነት እንደዚህ መስበክ አልችልም። አሁን እኮ ተፈትቼ በጣም ነው የምሰብከው። እዛ ውስጥ በሆነ አሁን መዳን በሌላ በማንም የለም ብዬ ሰብካለሁ እንዴ? አይቻልም። ይህንን መስበክ የምትችለው ወጥተህ ነው። ኦርቶዶክስ ቤተክርስቲያን አሁን መዳን በክርስቶስ እንደሆነ አታምንም? አሁን እየጀመሩ ነው፣ መስበክ ጀምረዋል። መዳን በጸጋ በእምነት ነው ማለት ጀምረዋል። አሁን ከዚህ ይሄ ቲክቶክ ከመጣ ወዲህ አሁን ስብከቶች ተሻሽለው ልክ እኛ ወተን የምንሰብከውን ስብከት መስበክ ጀምረዋል። ሲያዩት ህዝቡ እየወጣ ነው። ይሄ ነገር ወጥቶ እኛ ካቴድራሎችን ብቻ ይዘን ልንቀር ነው። የሚቆርብም ነገር ሊጠፋ እኮ ነው። የሚቆርብ ሰው ነገር ላይኖር ነው። ፍትፍትም እኮ ሊጠፋ ነው። ደሞዝ የሚከፍልም እኮ ሊጠፋ ነው ወደፊት ሰው ሁሉ ወጥቶ ከሄደ። ስለዚህ መስበክ አለብን ብለው አሁን እየሰበኩ ነው። እኛ ምንፈልገው ይሄን ነው። በአጭር ቋንቋ እኛ ምንፈልገው ወንጌል እዚያ ውስጥ እንዲሰበክ ነው። ቀደም ግን የዛሬ 7 ዓመት ግን እንደዚህ አልነበረም። የዛሬ 7 ዓመት የዛሬ 6 ዓመት ኧረ መዳን በጸጋ ነው የሚፈራ ስብከት በጸጋ መዳን በእምነት ብቻ ኢየሱስ ጌታ ነው አይቻልም ነበር። አሁን ግን ጀምረው ግን ሌላም ይቀላቅላሉ። ግን ይሉና ሌላ ያስገቡበታል። ሌላ ካላስገቡ እዚያ የተቀመጠው ህዝብ ለምን እሷን ማንቀላቀልክም ብሎ ጠያቂ አለ። ታች እኮ ነጫጭ ልብስ ለብሶ የምትናገረውን ቃል ይጠብቃል እኮ። ኢየሱስ ክርስቶስ እኮ ጌታ ነው ብለህ ከተናገርክ በኋላ ስለ እናቱም ካልተናገርህ ተነስቶ ነው የሚይዝህ። ከማን ወገን ነህ ወዳጄ ነው የሚልህ። ታች ያለው ይጠይቃል። ስለዚህ ስለምትጠየቅ ግዴታ ትቀላቀላለህ። መቀላቀል ግዴታ ነው። እኛ ግን አንቀላቀልም። የእግዚአብሔርን ቃል ከሌላ ጋር አንቀላቀልም።
የተገለጠውን ክርስቶስን ብቻውን እንሰብካለን። ከዚሁ ጋር ካነሳን አይቀር አባ ኦርቶዶክስ ስትታሰብ ብዙዎች በጥንቆላ አሰራር ውስጥ ስሟን ያነሳሉ። የጥንቆላ አሰራር በጣም አለ እያሉ ብዙዎች ያወራሉ። ደግሞም በምስክርነቶችም የምናይበት ጉዞዎች አሉ። ምናልባት እርስዎ እንግዲህ እዛ በነበሩበት ጊዜ የጥንቆላው ጠንቋይ ነበሩ ወይ ነው ወይስ ያስተረቁ? እሱን ላነሳ ፈልጌ ነው። እኔ ኦርቶዶክስ ጠንቋይ እንደሆነ አላውቅም። ምክንያቱም እኔ አሁን እዛው ያደኩት ወላጆችም በማስተማር ደረጃ ወላጆች ራሳቸው የካህን ልጅ ነኝ። ቤተሰቤ በሙሉ ካህን ነው። ጠንቋይና አስጠንቋይ አይወድም። ጠንቋዮች አይደሉም። ስለዚህ ኦርቶዶክስ ጠንቋዮች ናቸው ብዬ መናገር አልፈልግም። ለምን አላውቅማ። እኔ ይህንን የሚያውቀስ ስለ ጥንቆላ እኛ አናውቅምም። ጠንቋይ ቤትም ሄደን አናውቅምም። እኛም ጠንቁለንም አናውቅም። ምክንያቱም እኛ እየተማርን ያደግነው ስለ እግዚአብሔር ቃል ብቻ ነው። ምክንያቱም ሰው ሊያወራልህ ይችላል፣ ግን አንተ እርግጠኛ ሆነህ መናገር አትችልም። አሁን ባለሁበት ደረጃ ወንጌል እየሰበኩኝ ሰው ያወራውን ተቀብዬ ናቸው ማለት ይከብደኛል። ኦርቶዶክስ ሁሉም ጠንቋይ ነው ብዬ አልወስንም። ሁሉም ብቻ ሳይሆን ጠንቋዮች ናቸው ብዬ መናገር አልችልም። አይደሉማ። እነሱ እኮ ገዳም የሚሄዱት የሚቆርቡት የሚዘክሩት ለምንድን ነው? ለመጽደቅ ነው አይደለም? ለመጽደቅ ብለው እኮ ነው። ለመጽደቅ ብለው እኮ ነው የሚያደርጉት። ስለዚህ በእንደዚህ አይነት መንገድ እየተጓዘ ያለውን ሰው ለማስጠንቆል ነው እዛ ቦታ የሚሄደው ብዬ ለመናገር ይከብዳል። እኔ ሞቲቫቸውን አውቃለሁ። ለምሳሌ ሲመጸውቱ፣ ሲዘክሩ፣ ሲቆርቡ ለመጽደቅ እንደሆነ ለመዳን እንደሆነ አምላካቸውን እያገለገሉ እንደሆነ ነው ሞቲቫቸው የሚገባኝ። በመንፈሴም እንደዛ ነው የሚሰማኝ። ስለዚህ ጠንቋዮች ናቸው ብዬ ለመናገር አልችልም፣ ደፍሬ መናገር አልችልም። አንደኛ እኔ አልነበርሁምም። ሲጀመር እኔ ዓለም በቃኝ ብዬ መንኜ ለመጽደቅ ብዬ ነው ይህንን አድርጌ ነበረው። ለመጽደቅ ብዬ አይደለም። ቤተሰቦቻችን በሙሉ ዘሮቻችን በሙሉ መዳን አለባቸው ብዬ የሆነ ቦታ የሆነ ገዳም 7 ጊዜ 5 ጊዜ ደጋግሜ እኔ በመሄጄ በመሳለሜ ገዳም በመሳለሜ ቤተሰቦቼ ሁሉ እንዲዱን ብዬ ነው የማስበው። እንደዚህ አይነቱን ሰው ጠንቋይ ቤት እንዴት ታገኘዋለህ? እንደዚህ አይነቱን ሰው ሌላ ቦታ እንዴት ታገኘዋለህ? እርም እኮ ነው። እና ስለ ጠንቋይም አልነበርኩምም፣ ጠንቋይም አይደለሁም። ስለ ጥንቆላም እኔ አላውቅም። ምናልባት የሚያውቅ ሰው ሊናገር ይችላል። የነበረ ሰው ወይም ያስጠነቆለ ሰው ሊመሰክር ይችላል። ምክንያቱም ጥሩ ነው የነበረበትን ህይወት መናገር። እኔ ግን መነኩሴ ነው የነበርኩት። ገዳም ነበር የምሳለመው። ህዝበ ክርስቲያኑን ወደ እግዚአብሔር ያመጣው እየመሰለኝ ኑ ገዳም ደብረ ሊባኖስ እንሂድ፣ ግሸን እንሂድ፣ ላሊበላ እንሂድ፣ ደብረ ሊባኖስ እንሂድ፣ ጻርቃኔ እንሂድ፣ ደግሞ እዚህ ወደ ሸንኮራ እንሂድ፣ ደብረ ዳሞ እንሂድ። ይህንን ሁሉ የማደርገው ለመጽደቅ ነው፣ ለመዳን ነው። አሁን ይሄ ጥንቆላ ትለዋለህ እንዴ? አንተ ስታስበው ጥንቆላ ትለዋለህ? ይሄንን በቃ ለመዳን ብለን የምናደርገው ነገር ነው። ይሄ ትክክል። ምናልባት ብዙ ሰዎች የሚያነሱትም ሀሳብ ነው ይሄኛው ሀሳብ። እንደዚህ አይነት ነገሮችን የምሰማው በወሬ ደረጃ ነው። ምናልባት ይሄ መሬት ላይ ያለውን ነገር እንድናወራ ስለፈለግኩ በወሬ ደረጃ ጥንቆላ አለ ይባላል፣ መስተፋቅር የሚሰራ አለ ይባላል፣ አውደ ንግስ ባለ ገላጭ አለ ይባላል። በወሬ እኮ ነው። ከቤተ ክርስቲያኒቷ ጋር ግንኙነት አለው ይሄ ነገር የሚለውን ለማንሳት ነው። እኔ እንደሱ ነገር እንትሉ ግልጽ አልሆነልኝም፣ አላውቀውም። ምናልባት ከዚህ በፊት በነበረን ኢንተርቪው ላይ በምስክርነት በዚሁ በብርሃን ቲዩብ ላይ እርስዎ መነኩሴ አይደሉም ሲሉ የነበሩ ነበሩ። እውነት አይደሉም ወይ? እስቲ ስለ እርስዎ። ቅድም እንደተናገርኩት ያው ከዚህ ቀደም እንደተናገርኩት መነኩሴ ነኝ። የመነኮስኩት ደብረ ሊባኖስ ገዳም ነው። የምንኩስናውም ሰርተፊኬት አለኝ። እንደገና በኢትዮጵያ ኦርቶዶክስ ቤተክርስቲያን የተማርኩበትም ዲፕሎማ አለኝ። የቅዳሴ መምህር መሆኔን የሚገልጥ አለ።
ብዙ ዶክሜንቶች ማስረጃዎች አሉኝ። እስቲ ምናልባት እንግዲህ ካህን ከሆኑ ወይም ደግሞ የቤተ ክርስቲያኒቱ አገልጋይ ከነበሩ ብዙ ሰዎች የመጀመሪያ የሚጠይቁት የሚዜመውን ዜማ ለምሳሌ ቄሱ የመጀመሪያውን ሲያዜሙ ምን ይባላል? እሱ አሐዱ አብ ቅዱስ፣ ዜማውንስ ይችሉታል? አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ የሚለው አዎ። አሁን ይሄ ማለት ለህዝቡ ይጠቅም ይሆን? ህዝቡ ያዩታል ትለዋለህ? አዎ ምናልባት ዜማውን አይችሉም እንደው ዝም ብለው ነው ለሚሉ ሰዎች አሐዱ ወልድ አሐዱ ውእቱ መንፈስ ቅዱስ እንዲህ እየተባለ እየተዜመ እኮ ነው መልሶ ግልብጥ ብሎ የሚቃወሙት። አሁን እኮ የሚገርም እኮ ነው ወደ አማርኛው። አሐዱ አብ ቅዱስ ነው። አሐዱ አብ አብም ቅዱስ ነው። ወልድም የተባለው ኢየሱስ ቅዱስ ነው። መንፈስ ቅዱስ የተባለውም ቅዱስ ነው እኮ ነው ትርጉሙ። እርሶ ሲያስተምሩ ብዙ ሰዎች ይገኛሉ የሚል ነገር ሰምቻለሁ። እውነት ነው? ወንጌል ስሰብክ ይገኛሉ። ግቢው ይሞላ ነበር። ግቢው ሲሞላ አንዳንድ ሰዎች ደግሞ ይናደዳሉ። ምን አይነት ትምህርት እያስተማረ ነው ሰው የሚሰበሰብ ይሉ ሰው ይመጣል። ጥሩ ነገር ከመገብከው ሰው እኮ ይሰማል ወንጌል። አሁን እኮ የተቸገርነው እኮ አንዱ መጥቶ እንክርዳድ ይዘራል። መናፍቅ ነው የሰውዬ እንዳስተሙ ሲል የሰው አይምሮ ይበላሻል። ሰው በሰላም እየተማረ ካለበት ስፍራ ላይ ህዝብ እኮ ምን ይፈልጋል? የኦርቶዶክስ ህዝብ እኮ ደግ ነው። ወንጌል ደስ እያሉ ይሰማል እና ይሰጣል፣ ያበላል፣ ያጠጣል። በነገራችን ላይ የኢትዮጵያ ኦርቶዶክስ ክርስቲያን የኢትዮጵያ ኦርቶዶክስ ሃይማኖት ሆኖ እየቀጠለ ያለው በህዝቡ ጸሎት ነው። ልንገርህ ታውቃለህ፣ ህዝቡ ገንዘብ አልሰጥም ቢል እኮ አበቃለት። ገንዘብ አልሰጥም ቢል በቃ እኮ ማን ነገ ይቀድሳል? ነገ ህዝቡ ነው። አሁን በቃ በጸሎቱ ህዝቡ ነው ወጥሮ ቀጥ አድርጎ የያዘው። ህዝቡ ወንጌል ቢማር የበለጠ በረከት ነው የሚሆነው። የበለጠ እና እዚያ አንዳንድ አስተማሪዎች አሉ ተረት የሚያስተምሩ ሆን ብለው በተረት እኔ ምን እንደሆነ አላውቅም። እኔ እስካሁን ሚስጥር ነው የሆነብኝ። ወንጌል ይፈልጋል ሰው። ወንጌል ልንማር ነው የምንሄደው ይላል ሰው። እንደዛ ነው የሚፈልገው። አስተማሪዎቹ ግን ሆን ብለው ሌላ ትምህርት ነው የሚሰብኩለት። መናፍቃን እኛ ውስጥም አሉ ሲል ህዝቡ ግራ ይገባል፣ ልቡ ይከፈላል። ህዝቡ የመጣው ወንጌል ሊማር ነው። ህዝቡ የመጣው ሊባረክ ነው። ህዝቡ የመጣው ሊያርፍ ነው። አስተማሪዎቹ ግን ማይንዱን ያበላሹታል። በምን
እዚህ መካከል መናፍቃን አሉ እያለ መናፍቅ የሚባለው ኢየሱስ ክርስቶስን የካደ ነው። አምላክነቱን ፍጹም ሰውነቱን የካደ ነው መናፍቅ የሚባለው። እና ዜማው ተመቸህ ወይስ እንዴት ነው? ግን በጣም ነው የሚያምረው ድምጾትንም ዜማው እና ምናልባት ከላከው ሰዎች የሚሰሙ ከሆነ በዚሁ እግር መንገዳቸውን መለኩሴ መሆኔን ምንም አሁን መለኩሴ መሆኔ ያለ መሆኔ ለኔ ምንም ጥቅም የለውም። ገብቶሃል? ምናልባት ከዚህ ውጭ አይደለም ለሚሉ ሰዎች ትክክል። ምናልባት በዚህ በአለባበሱም ዙሪያ ብናነሳ አለባበሴ ደግሞ ምናልባት እሱ ደግሞ ለምን ይላሉ አንዱ ብዙ ሰዎች የሚተቹት እንግዲህ ከኦርቶዶክስ ቤተክርስቲያን ከወጡ ለምንድን ነው የሚለብሱት? ለምን ይለብሳሉ ነው አሉ። ምን ምላሽ አለ? እንኳን ልብሱን ገና ሰውን እኮ ልናስወጣ ነው ገና። በዚህ ልክ ተጨካክነናል እንዴ? ለምን መሰለህ? ግብፃውያን እስራኤላውያን እኮ ከግብፅ ሲወጡ እኮ ባዶ እጃቸውን አልወጡም። ታውቃለህ? ይሄ ጨርቁ ራሴ ነው የገዛሁት። በነገራችን ላይ በራሴ ገንዘብ ራሴ ነው የገዛሁት። ኦርቶዶክስ የሆንኩት ደግሞ ያው እንደምታውቀው ይህን ተምሬ ነው። ብዙ ዋጋ ከፍያለሁ። 20 ዓመት ተምሬያለሁ። በነገራችን ላይ የኦርቶዶክስን ትምህርት ነው የምልህ። ትምህርቱን ለመማር ትምህርቱን 20 ዓመት ነው የተማርኩት። ትምህርቱን 20 ዓመት ትምህርቱ ብዙ ነው። ትምህርቱ በጣም ብዙ ነው። እና ምንድን ናቸው? አቋቋም ይባላል፣ ቅኔ፣ ቅዳሴ፣ ሰዓታት፣ ጾም ምዕራፍ ይባላል። አሁን ለምሳሌ አሁን ሁዳዴ ጾም ዛሬ ገባ አይደለ? የሚዜመው ዜማ ልክ አሁን ዛሬ የሚዜመው ዛሬ ሰኞ አይደለ ማለት ሁዳዴ ጾም የሚገባበት ዘወረደ ይባላል። ዘወረደ እምላእሉ አይሁድ ሰቀሉ ወሚመይ ያእመሩ እግዚአ ኩሉ ዘያሃዩ በቃሉ። ይህን ፖስትልኝ። እሺ፣ ምንም ችግር የለም። አሁን ይሄ ከባድ ትምህርት ነው። ከባድ ማንም ሰው አይለውም። ይሄንን ማለት የተማሩ በጣም ሊቃውንቶች አሉ ይህንን የሚሉ። አሁን ይሄ የሁዳዴ ጾም ልክ እንደገባ የሚባል ዜማ ነው። ይሄ አይሁድ አሳልፈው ሰቀሉት እያለ ነው የሚለው ወደ አማርኛው። ስለዚህ ይሄ ነው ብዙ ዋጋ ተከፍሏል። ዝም ብዬ አይደለም ይሄን የለበስኩት ለማለት ፈልጌ ነው። ተምሬ ነው። ምን ተምሬ? የኦርቶዶክስን ኦሪጂናሉን ትምህርት ድጓውን ጠቅመዋል። እኔ አሁን ወንጌል ለምሰብክበት እንደውም እድለኛ ልብስ ነው ብያለሁ ባለፈው በአንድ ኢንተርቪው ላይ። ልብሱ ነው እድለኛ። ልብሱ እኔ ትከሻ ላይ በመውጣቱ እድለኛ ነው። እኔን ማግኘቱ፣ ወንጌል የሚሰብክ ሰው ማግኘቱ። ይህንን ለብሰህ ወንጌል ብትሰብከው ምን ችግር አለ? ማለት አጭር ነገር ለብሰህ ከምትል እችላለሁ። ሱፎች ሞልተዋል አሉ። እነሱን ለብሼ ማገልገል እችላለሁ። ግን ይህን ለብሼ ማገልገል ደግሞ የበለጠ ጥሩ ነው። የእግዚአብሔርን ቃል ለመንገር ጥሩ ነው። ጥሩ እኮ ነው። ይሄ ምንም እኮ እንትን ላይ ሰዎቹ አውቀው ከክፋት ከቅናት ከምቀኝነት ነው ልብሳችን ይውለቅልን እያሉ የሚናገሩት። ስለ እኔ እኮ አላሰቡም እነሱ። የጨርቅ ጉዳይ እንጂ የሰውየው ጉዳይ እኮ ብጠፋ እንኳን ጠፍቷል ብለው ጸሎት አልያዙልኝም። ጨርቅ ይላሉ። ቅናት ነው በነገራችን ላይ። ለሃይማኖቱም ተቆጭተው እንዳይመስልህ። ለሃይማኖቱ አይደለም ይመስላል፣ ግን ለሃይማኖታቸው አይደለም። ሃይማኖትማ እነሱ ናቸው እኮ እንትን እያሉት አታክ እያደረጉት ያሉት በየመጠጥ ቤቱ እየሄዱ የሌለ ስብከት እየሰበኩ ማለት ነው። ከዓይኗ የፈሰሰ እንባ ምናምን። ሰሞኑ ደግሞ እንደዛ ሰማሁ። ከዓይኗ የወረደ ጸበል ይሆናል እያለ እንደዚህ እኔ እንጃ። የሆነ አስተማሪ እንደዚህ ያየው እዚህ በቲክቶክ ሚዲያ ላይ ከዓይኗ የፈሰሰ ነው ይህንን ጠጡት ነው ተቀቡት ምናምን እያለ ማለት ነው። እኛ ደግሞ ኢየሱስ ያድናል፣ ብቻውን ያድናል። ይህንን እመኑ ነው። መዳን በሌላ በማንም የለም። ታውቃለህ በአቡየ ገር ላይ ምን እንዳለ? ወፏ ተጠማች ይላል ገርሉ። ተጠምታ መጣችና
ከአቦዬ ዓይን ላይ ጠጣችን፣ እንባቸውን ጠጣች። እሳቸውም እንዲህ ብለው ሰጧት። እንዲህ ብለው እንዲህ ብለው ኧረ ዓይኔ ደግሞ እዚያ ይጠብቅ መብራቱ ራሱ እንትን እንዳይለ እና እንዲህ ብለው አጠጧት። እሷ አጠጣች ይላል። አባይ እያለ አንተየ ከወፍ አልፎ ግብፅን እያጠጣ ወይ ታሪክ። ዓይናቸውን አጠጡ ይባላል። አሁን ይሄ ሁሉ ምን መሰለህ? የሰውን አእምሮ ለመቆጣጠር ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል እንጂ ማንም የተጠማ ቢኖር ወደ አቦዬ ዓይን ይሂድ አላለም። ወደ እኔ ነው ያለው። ቀጥታ አድሬሱን ወደ ራሱ ያደረገው ወደ እኔ ነው ያለው። አሁን የማንም ሰው እንባ አይፈውስህም፣ ነፃ አያወጣም። ይሄ ኦሪጂናል ተረት ነው። ተረት ደግሞ በኢየሱስ ክርስቶስ ወንጌል ይፈርሳል። ይህንን መሰለ ቆንጆ ህዝብ እንዴት ተረት ትቀልበዋለህ? ይህንን መሰለ የዋህና ደግ ህዝብ እንጀራ በመገበህ ባለበሰህ እንዴት ተረት ትመግበዋለህ? ቁጭ አድርገህ። ለዚህ ህዝብ ውለታው ይሄ ነው። ወንጌል ነበረ መመስገን ነበረብህ። ሰው እኮ ገንዘቡ ሲሰጥ እኮ ወንጌል እያስተማሩኝ ነው ብሎ ነው ገንዘብ እየሰጠ ያለ፣ ልብስ እያለበሰ ያለ፣ መኪና እየገዛ ያለ፣ ትልልቅ ካቴድራሎች እየሰራ ያለው ወንጌልን እየሰበኩልን ብለው ነው የሚያስቡት። ግን ህዝቡ ወንጌል ቢያነብ ኖሮ የመጀመሪያ እነዚህ ሰዎች እዚህ ጋር እንዳናገኛቸው ነው የሚሉት። ወንጌል ይህንን መጽሐፍ ቅዱስ ቢያነብሰው ይህንን መጽሐፍ ቅዱስ ቢያነብሰው ይህንን መጽሐፍ ቅዱስ ሰው ቢያነበው ኖሮ እዚያ መድረክ ላይ የሚቆሙትን በሙሉ ውረዱ እንዳናያችሁ ነበር የሚለው። ሰው ወንጌል እንደማያነብ 100% ያውቃሉ አገልጋዮቹ ሰኔ ጎልጎታ እንጂ ይህንን መጽሐፍ ቅዱስ እንደማያነቡት አስተማሪዎቻቸው ያውቃሉ። ስለዚህ የፈለጉትን ነገር ቢናገሩ ምንም። ስለዚህ ማደንዘዣ ነው። አንድ ዶክተሮች አንድን ሰው ሊያክሙ ሲፈልጉ ኦፕሬሽን ሊያደርጉ ሲፈልጉ መጀመሪያ ማደንዘዣ ነው የሚያወጉት። ማደንዘዣ ከተወጋ በኋላ የፈለገውን ነገር ያደርጋል አይደል እንዴ? ስለዚህ ማደንዘዣ ነው ይሄ። ማደንዘዣው ግን እየለቀቀ ነው አሁን በወንጌል። እኛ እኮ ማደንዘዣው ለቆን ነው። ገብቶሃል? ማደንዘዣ ይለቃል። ያን ሁሉ ሰው ሰብስቦ እንዴት ሰው ማደንዘዣ ይወጋል? አንተ ወንጌል ያልሆነ ነገር። ወንጌል እኮ ስለ ልጁ ነው። መዳን በእምነት በጸጋ ነው እየተባለ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ መሆኑ ቀርቷል እያለ ነው የሚናገረው። ከስራ አይደለም የለም ከስራ። እኔም እኮ ለዚህ ነው ስራ ቀለለልኝ። አሁን እኔም በጸጋው ድኛለሁ እና የዳንኩበትን መዳን እየመሰከርሁ ነው፣ በየሚዲያው እየተናገርሁ ነው። እና ህዝቡ ወንጌል ቢያነብ ራሱ ወንጌል ቢያነብ ተረት ከሚሰብኩ አስተማሪዎች ነፃ ይወጣል ብዬ እግዚአብሔር አምላክ ግን ህዝቡን ይረዳዋል ብዬ አስባለሁ። ይህንን ሁሉ 30 ሚሊዮን ህዝብ እኮ ወጥቶ ሄደው እኮ እግዚአብሔር እኮ ረድቶት እኮ ነው እንዴ። ለምሳሌ አንዱ አንተ ነህ ወይም አልዳንክም እንዴ? በደንብ። ስለዚህ ጸጋው ነው የሚያድነው እንጂ የማንም ሰውን ባያድንም አሁን ያድነው። ምናልባት ከመዳን ጋር በተያያዘ ከማንሳታችን በፊት ከኦርቶዶክስ ወይም ከእናት ቤተክርስቲያን ከኦርቶዶክስ የሚወጡ ወንድሞቻችን ወይም ወገኖቻችን ብዙ ጊዜ ኦርቶዶክስን በመተቸት ነው የሚታዩት። ወንጌል ሲሰብኩ አይታይም የሚሉ ሰዎች አሉ። አማኞች ራሳቸው የሚሉ ናቸው። እና ምናልባት ምን ምልከት አሉት ካዩት አንጻር? መተቸቱ አሁን ሰውን አይለውጥም። የሚለውጠው ወንጌል ነው። የሚቀይረው ወንጌል ነው። የሚፈታ ወንጌል ነው። የእግዚአብሔር ቃል ከኛ ትችት ይበልጣል። ሕያው ነው የእግዚአብሔር ቃል፣ ይሰራል። ማለት እንግዲህ በመንፈሳዊ ቅናት ይዟቸው ሊሆን ይችላል የሚተቹት። መንፈሳዊ ቅናት እስመ ቅንዓተ ቤትከ በልዐኒ ስለሚል የቤት ቅናት በላኝ ይላል ዳዊት። ምናልባት በእግዚአብሔር ቅናት ቀንተው ከሆነ ልክ ሊሆኑ ይችላሉ። አይ በስጋ ተነሳስተው ስሜታዊ ሆነው ከሆነ የሚናገሩት ሰው አይድንም። እንደሱ ሰውን የሚያድን ሰውን በፉጨት የሚጠራ
መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ለዚህ ነው ኢየሱስ ኃይልን ሳትለብሱ እንዳትወጡ ወይም እንዳሰብኩ። ሰው አይለወጥም በሱ በስድብ በዛቻ በፎከራ ሰው አይድንም። እንደውም እልህ ይዘዋል። አይድንም ሰው እንደሱ። ሰው የሚድነው በመንፈስ ቅዱስ ኃይል ወንጌል ሲሰበክለት ነው። እውነትን በፍቅር ግለጡ ነው የሚለው። እውነት የሌለበት ማለት ፍቅር የሌለበት ወንጌል አይሆንም። ክርስቶስ ያስተማረን ምንድን ነው? ስለ ፍቅር አስተምሮናል። ብርሃናችሁ በሰው ሁሉ ፊት ይብራ ነው የሚለው አይደለ? ያ የፍቅር ወንጌል ስንሰብክ ሰዎች ይነካሉ እና በቁጣ በመተቸት ሰው አይደለም። ይልቁንም ልቡ ይገነግናል፣ ልቡ ይደነድናል፣ እንዳይመጣ ይሆናል። እና እኔ እንደውም ወንጌል ብንሰብክ እላለሁ አንዳንድ ጊዜ ትንሽ ጠንከር ያለ ነገር በሚዲያ ሳይ ወንጌል ብንሰብክ ሮሜ እንዲህ ይላል፣ ገላትያ እንዲህ ይላል፣ ኤፌሶን እንዲህ ይላል፣ የማርቆስ ወንጌል እንዲህ ይላል የሚለውን ከቃሉ እያወጣን ብንሰብክ በእርግጠኝነት እግዚአብሔር የሚጠራቸው የመረጣቸው እዛ መካከል ስለሚኖሩ በጎቹን በቃሉ ይጠራቸዋል። የእግዚአብሔር ፉጨት ማለት ቃሉ ነው። በቃሉ ይጠራቸዋል አይደለ? የተመረጡ ካሉ እዛ መካከል ላይ በቃሉ ይጠራቸዋል። በስድብ እየፎከረ ሲጀመር እግዚአብሔር እኮ አይፎክርም፣ አይሳድብም። እናንተ ደካሞች ሸክማቸው ወደ እኔ ኑ ያሳርፋቸዋል እያለ በፍቅር ነው። እንደውም ኢየሱስ በጣም ሲገርም ደግሞ ማንም የተጠማ ቢኖር ነው የሚለው። ነግሬ ያለው እያንዳንድ ካልመጣ አይልም። የተጠማ ቢኖር የወደደ ቢኖር ጽድቅን የተራበ ቢኖር እንደ ቢኖር ነው ያለው እንጂ እየተሳደበ አለቅህም እያለ አንተ ምናምን እያለ የለም። ይሄ ወንጌል እኮ አይደለም። ሲርበው ይምጣ በቃ ተርበህ እኮ ትመጣለህ። የተራበ ሰው ብቻ ነው እንጀራ የሚፈልግ። ያልተራበ ሰው እኮ እንጀራ በሰጠው ይመታል ተነስቶ። ካልተራብህ አይሆንማ። ሲጀመር ረሃብንም የሚሰጠው መንፈስ ቅዱስ ነው። የቃሉን ረሃብ፣ የወንጌልን ረሃብ፣ እግዚአብሔርን የመፈለግ ረሃብ የሚሰጠው አበበ ከበደ አይደለም፣ እግዚአብሔር ነው። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ ውስጥ ሆኖ የሚሰራ ማን ነው? እግዚአብሔር ነው። እግዚአብሔር ረሃብ ካልሰጠው አይመጣም ሰው። ያን መሰለ የከበረ ነገር ትቶ ይመጣል እንዴ? የከበረ ማህበራዊ ህይወት፣ የከበረ ፍቅር አለ እዛ ውስጥ፣ የከበረ ማህበራዊ ህይወት አለ። ሁሉ ነገር ደስ ይላል እዛ። ግን እግዚአብሔር ረሃብን ካልሰጠ አይመጡም ጨርሶ። ስለዚህ እግዚአብሔር አምላክ ሊጠራ ሲፈልግ የመጀመሪያ በእነሱ ውስጥ ረሃብ ያስቀምጣል። ወንጌል 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 የሚያስብል ዝም ብሎ ብቻ ይርባቸዋል። ከዚያ የተራቡትን ነገር ይፈልጉታል። ስትናገር አሁን ጠገብኩ፣ አሁን ረካ፣ አሁን አረፍኩ እያሉ እየተደሰቱ እየተነኩ ይመጣሉ። ረሃብ ከሌለ ካልሰጣቸው እሱ ከየት ያመጡታል አቅሙን? በኦርቶዶክስ በነበሩበት ጊዜ ስለ ታቦት የነበረውት ምልከታ ነበር። ታቦት በብሉይ ኪዳን እና በአዲስ ኪዳን ምን ይመስላል? እስቲ ከእርሷ አንደበት ልስማ። በብሉይ ኪዳን ነበረ አይደለ? በብሉይ ኪዳን ነበረ። አሁን በአዲስ ኪዳን ደግሞ ያው ሐዋርያው ጳውሎስ የሚናገረው ነገር አለ። እኔ እኮ አይደለም የጻፉት፣ ሐዋርያው ጳውሎስ ነግሮናል፣ አስተምሮናል። ሁለተኛ ቆሮንቶስ ላይ ስታነብ ታገኘዋለህ። ምዕራፍ 3 ከቁጥር 3 ጀምሬ ላንብበው። እናንተም በያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ ነው የሚለው። በብሉይ ኪዳን የተጻፈው በድንጋዩ ላይ ነበር። አሁን በአዲስ ኪዳን ግን የተጻፈው በእኛ ልብ ላይ ነው። አሁን ተሽሯል እያለ ነው የሚናገሩ። የብሉይ ኪዳኑ ታቦት እንደ ተሻረ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7 ላይ ደግሞ እንደዚህ ይላል፣ ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት ይለዋል ጳውሎስ። የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት የብሉይ ኪዳን እኮ ነው። ታቦቱን የኩነኔ አገልግሎት በክብር ከሆነ
የጽድቅ አገልግሎት በክብር አብዝቶ ይበልጣልና ያ የከበረ እንኳ እጅግ በሚበልጠው ክብር ምክንያት በዚህ ክብሩን አጥቷል ነው የሚለው፣ ተሽሯል ነው የሚለው። አሁን የብሉይ ኪዳን ታቦት እንደተሻረ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7ን ማንበብ ይቻላል። ሐዋርያው ጳውሎስ ተሽሯል ካለ ታዲያ ለምንድን ነው እኛ ማናምነው? ይሄንን እኛ ከጳውሎስ እንበልጣለን እንዴ? እንደውም አለፍ ብሎ ቁጥር 14 ላይ ይሄ የብሉይ ኪዳኑ ታቦት ወይም ብሉይ ኪዳን በተነበበ ቁጥር ያ መጋረጃ ሳይወሰድ እስከ ዛሬ በልባቸው ይኖራል አለ። ወደ ጌታ ዘወር ሲሉ ግን መጋረጃው ይወሰዳል። መጋረጃ የሚለው እኮ ታቦቱን እኮ ነው። ስለዚህ የብሉይ ኪዳኑ ታቦት እንደተሻረ ይናገራል። ያ የኩነኔ አገልግሎት ይለዋል፣ የሞት አገልግሎት ይለዋል ሐዋርያው ጳውሎስ እዚህ ቀጥታ። በዚህ ምክንያት ክብሩን አጥቷን ይላል። በአዲስ ኪዳን በመጣው በክርስቶስ ኢየሱስ ያቆጠላ ነው። አሁን እኮ አካሉ ራሱ ክርስቶስ እኮ ነው። በብሉይ ኪዳን የነበረው መስዋዕት፣ የነበረው ክህነት፣ የነበረው ሁሉ ጥላ ነው። አሁን ጥላው አለፈ፣ ራሱ አካሉ መጣ። እነዚያ ሞግዚት ናቸው። እነዚያ ትንቢቶች ናቸው። ትንቢት ደግሞ ወደፊት ነው የሚናገረው። ክርስቶስ እንደሚመጣ የሚያሳዩ የሚጠቁሙ ናቸው እነሱ። አሁን ራሱ ዋናው ክርስቶስ መጣ። አሁን ታቦቱ ማን ነው? ቤተ መቅደሱ ማን ነው? ራሱ የሰው ልጅ ነው ቤተ መቅደሱ። ቤተ መቅደሱም ተሽሯል። እንዳውም ደቀ መዛሙርቱ አየው ቤተ መቅደሱ እንዴት እንደሚያመሱ ተውት፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አለ። አፈረሰው። ሁለተኛ እዚህ አካባቢ እየሄዱ እንዳይሰግዱ አስፈረሰው። ጥጦስ የሚባለው የሮም ንጉሥ መጥቶ አፈረሰው። እዚያ እየሄዱ እንዳይሰግዱ። ከዚህ በኋላ በገዜን ተራራ በኢየሩሳሌም ላብ አይሰግድም አለ። አሁን እግዚአብሔር ያለው ባንተ ልብ ውስጥ ነው። እግዚአብሔር መንፈስ ነው። በገዜን ተራራ አይደለም፣ በኢየሩሳሌም ሰሎሞን በሰራው ቤተ መቅደስ አይደለም። አሁን የእግዚአብሔር ቤተ መቅደስ የሰው መንፈስ ነው፣ የሰው ልብ ነው። ይኸው ተጽፏል፣ እዚህ ጋር ተጽፏል። ዕብራውያን ላይ አንድ ቃል ለምብና ልጨርስ። ዕብራውያን ላይ እንደዚህ ይናገራል። ዕብራውያን ወደ ዕብራውያን ምዕራፍ 10 ቁጥር 14 እንደዚህ ይላል። መንፈስ ቅዱስ ደግሞ ስለዚህ ይመሰክርናል፣ ከዚያ ወራት በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ። በልባቸው ሕጌን አኖራለሁ፣ በልቦናቸውም እጽፈዋለሁ። አሁን በድንጋዩ በታቦቱ ላይ አይደለም፣ በአንተ ልብ ላይ ነው። ያው ይህንን ማመን አለብን። የእግዚአብሔር ቤተ መቅደስ ሰው የሰራው ቤተ መቅደስ ሳይሆን ራሱ እግዚአብሔር በሰራው በሰው ልብ ነው የሚያድረው። አሁን ታቦቱ ኢየሱስ ነው። ታቦቱ ራሱ ኢየሱስ ነው። አሁን በአንተ ልብ ውስጥ ነው ያለው ኢየሱስ። አሁን ኢየሱስ የሚሳለው በሰው ልብ ውስጥ ነው እንጂ ሰው የሰራውን በሰው ልብ ላይ እየሳሉ እስከ መቼው ግን ሰው የሰራውን በሰው ልብ ላይ መስራት። እግዚአብሔር አምላክ በሰው ልብ ላይ ያስቀመጠው ክርስቶስን ነው። እኛ ደግሞ የክርስቶስ ቤተ መቅደስ ነን። ስለዚህ ያ የመጀመሪያው ታቦት በክርስቶስ ወንጌል በጸጋ ወንጌል ምክንያት ክብሩን እንዳጣ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7 ላይ ማንበብ፣ መፍትሄው ማንበብ ነው። በቃ ይሄ ነው። የሐዋርያት ሥራ ምዕራፍ 3 እኮ ቤተ መቅደስ ሐዋርያት እየሄዱ ቤተ መቅደስ የሚሰብኩት እኮ ህዝቡ እዛ ነው ያለው። የድሮ ቤተ መቅደስ ስለነበረ ሐዋርያት እየሄዱ ይሰብኩ ነበር ቤተ መቅደስ። ህዝቡ ያለው የት ነው? ቤተ መቅደስ ላይ ሄደው የህይወትን ቃል ወንጌል ይሰብኩ ነበር እንጂ ስለ ቤተ መቅደሱ ስለ ብሉይ ኪዳን ልፈጽም እንጂ ልሽር አልመጣሁም ያለው ሰው መፈጸም ያልቻለውን እሱ ፈጸመው። ሕግን ልፈጽም እንጂ ልሽር አልመጣሁም። ሰው ግን ሻረ። ሰው ግን ሕጉን መፈጸም አልቻለም። አታመንዝር ሲባል ያመነዝራል። አትስርቅ ሲባል ይሰርቃል። ኢየሱስ አላመነዘረም፣ አልሰረ በአንተ ምትክ ፈጸመልህ። አንተን ወክሎ ሰው ያልቻለውን የብሉይ ኪዳንን ሕግ ኢየሱስ ፈጸመው። እኔ እናንተስ አንችልም። ከ10ቱ ትእዛዛት አንዷን ብትሽር 9ኙም ተሰብስበው ይከሰዋል። ተሽረናል ይላሉ። 9ኙን ፈጽመህ 10ኛውን ብትሽር አለቀልህ፣ በድንጋይ ነው የምትወገረው። ኢየሱስ ግን ፈጸመ።
ስለዚህ ልፈጽም መጣሁ አለ። ይህንን ሀሳብ ሳላነሳ አላልፍም የሚሉት ካለ ድል ልስጦት። እኔ አሁንም የምናገረው ምንድን ነው? ኢየሱስ የመጣ ወደዚህ ምድር የዘላለምን ሕይወት ለመስጠት ነው። የሰው ሕይወቱ በገንዘቡ ብዛትና ልክ አይደለምና ተጠንቀቁ ይላል። የኃጢአት ሁሉ ስር ገንዘብን መውደድ ነውና ይላል። የኃጢአት ሁሉ ስር ገንዘብ መውደድ ነው። ሰው ገንዘብን ከወደደ ወንድሙን ይጠላል። ሰው ገንዘብን ከወደደ የማይለው ነገር የለም። ስለዚህ ይህንን ምናልባት በዚህ ሚዲያ ላይ የሚከታተሉ ካሉ ወንጌል ያስፈልጋል። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ስለዚህ ክርስቶስ የእኛን ሞት ወሰደ፣ የእሱን ሕይወት ለእኛ ሰጠ። ክርስቶስ ስለኛ ኃጢአት ሆኗል፣ ስለኛ ድሃ ሆኗል፣ ስለኛ እርግማን ሆኗል፣ ስለኛ ሆኗል። ስለዚህ በረከት የሚፈልግ ሰው በእምነት መቀበል ይችላል። በረከቱን፣ ፈውሱን በእምነት መቀበል፣ ታምራቱን በእምነት መቀበል። ካላመነ ግን ምንም ነገር ጠብታ የለም። ለሚያምን ሁሉ ይቻለዋል። የሚገርም ነገር ደግሞ እንደ ሰው ሁሉ ብጠይቀው አምናለሁ ነው የሚልህ። ትክክል ነው፣ ያምናል። ግን ብዙ ሰው አለማመኑን አያውቅም። አለማመኑን የሚያውቀው አለማመኑን ማወቅ ሲችል ነው። 3 አይነት የአለማመን መንገድ አለ። 3 አይነት። የአንደኛው የአለማመን መንገድ በእውቀት ማጣት ምክንያት፣ በእውቀት ማጣት ምክንያት። ሁለተኛው የአለማመን መንገድ ምንድነው መሰለህ? በክህደት ትምህርት። የክህደት ትምህርት ታውቃለህ ምን አይነት እንደሆነ? በሐዋርያት ዘመን ፈውሱ በዛ ጊዜ ቀርቷል፣ ታምራቱ በዛ ጊዜ ቀርቷል፣ ልሳን በዛ ጊዜ ቀርቷል የሚል ትምህርት ለሕዝብ የሚነገር ከሆነ የክህደት ትምህርት ነው። ይሄ ዛሬም መጽሐፍ ቅዱስ ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው ይላል። ያ የዛሬ 2000 ዘመን የፈወሰው ኢየሱስ ዛሬም አላረጀም፣ ይፈውሳል፣ ዛሬም ያድናል፣ ዛሬም ነፃ ያወጣል ከአጋንንት ከበሽታ፣ ዛሬም ይፈውሳል። አይ በሐዋርያት ዘመን ነው የነበረው፣ አሁን ፈውስ የሚባል ነገር የለም ከተባለ፣ አሁን ትንቢት የሚባል ነገር የለም ከተባለ፣ አሁን ልሳን የለም ከተባለ ይሄ የክህደት ትምህርት ነው። ሰዎች እንዳያምኑ ተአምራቶቻቸው እንዳይቀበሉ ያደርጋቸዋል። ሁለተኛው የክህደት ትምህርት፣ ሁለተኛው የአለማመን መንገድ ይሄ ነው። ሶስተኛው የአለማመን መንገድ በተፈጥሮ ተፈጥሯዊ ማንነታችንን እንዳናምን ያደርገናል። ሶስተኛው የአለማመን መንገድ ያልነው ይሄ ተፈጥሯዊ ማንነታችንን አብዝቶ በመጾምና በመጸለይ ይስተካከላል ማለት ነው። ስለዚህ ለሚያምን ሁሉ ይቻላል። ለሰው የማይቻል ለእግዚአብሔር ይቻላል።